ሲጀመር አንተ ስራ ነው የምን ሁሉ ምን ነው የሚጠጣው? መኪናውን ገብተን እንዳል በእናት አንተ እንዴ ምንድን ነው የሚጠጣው? ውሃ አብርሽ እንዴ ምንድን ነው አብርሽ ነው መኪናው ሳይሆን እንዳል በእናት አንተ ሁላችሁም እዚህ ጋር ግን ወላ ሩታ ወላ ኤፍሬም እና ለሩታና ለኤፍሬም ወገን የሆናችሁ የምትተባበሩና ከሷ ጎን ያላችሁ ለእያንዳንዱ ነገር አብርሽ ለሆነው ነገር ተጠያቂ እንደሆናችሁ አትዘንጉ። ምክንያቱም አብርሽ ዛሬ ጤንነቱ ሊታወቅና ጤንነቱ እንደዚህ ሊሆን የቻለው ምክንያት አንደኛ ሩታ ናት፣ ሁለተኛ ኤፍሬም በሹፍርና በመኪናም በተለያዩ ነገር እሱን ለማስወጣት ከሀገር ለማስወጣት እንደዚህ ሲዳከር ነበረ። ሩታ ደግሞ በዋነኝነት ጤናው እንዲታወቅ ራሱን እንዳያስታውስ ያደረገችበት ዋና ምክንያት ምንድነው? መድኃኒቱን በሰዓት አልሰጠችውም። ሉክ እዚህ ጋር ፋሚሊዎቼ፣ ውድ የማዳም ቅመምና ከኢትዮጵያ ውጭም ከኢትዮጵያ ውስጥም እና ለአብርሽ የምትቆረቆሩ ሰዎች እዚህ ጋር አንድ ማሰብና ማስተዋል ያለባችሁ ነገር አብርሽ መድኃኒቱን ከወሰደ በጣም ቆይቷል። እስካሁን ሳጣራና እስካሁን በነበረበት ሰዓት ምክንያቱም እዛ ሲደርስ ሆስፒታል ሲደርስ መድኃኒቱን በሰዓት አልወሰድም ነው የተባለው። ምክንያቱም አንድ ታማሚ አንድ ጤነኛ የሆነ ሰው መድኃኒቱን በሰዓት ካልወሰደ የሚሆነውን ችግር ማንም አይደለም የትኛው እኔ አይደለሁም ማሰብ የተሰማው እንኳን ይመሰክራል፣ መድኃኒቱን በሰዓት እስካልወሰደ ድረስ። ኤኒዌይስ ወላ ኤፍሬም ሆንክ ወላ ሩታ ነገ ዘብጥያ እስር ቤት ቂሊንጦ ትገባላችሁ። ላረጋችሁት ነገር ለእያንዳንዱ ነገር ተጠያቂ ናቸው። ይሄን ግን አምናችሁበትና ወዳችሁበት እንድገቡ ፈልጋለሁ። አንድ ኦዲየንስ እንድረዳልኝ የምፈልገው ምንድነው በዚህ ጉዳይ ላይ ነገ ከነገ ወዲያ እኔም ዶክተሩን አፋጥጬ ይዛል ኢቭን እና ሌላ ሰው የአብርሽ እህት አልከስም ወይም ጓደኞቹ አልከስም ቢል እንኳን እኔ እያንዳንዷን ነገር ከሳለሁ። ሰላም እንዴት ናችሁ? ውድ የቤኪ ቲዩብ ቤተሰቦች ሰላማችሁ ብዙ ተብሎ ተረፍ ይበላል። እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ ትንሽ ያልተወሰነ ጊዜ ጠፋ ብዬ ነበረ። ዛሬ እንግዲህ እንደሚታወቀው መጥቻለሁ። ሁላችሁም የጠፋ ከየት ወዲያ ነው ምናምን ስትሉ ነበራችሁ። በጣም ትንሽ ያልሆነ ነገር ውስጥ ገብቼ ነበርና ለዛ ችግሮች ደግሞ አንዳንድ መፍትሄዎችን ሶልቭ እያደረኩና እየፈታው ነበር። ዛሬ ግን ካሁን በኋላ መጥቻለሁ እና እስካሁን እኔ አብርሽም በዛ በውድቀት ዘመን አሁን ላይ እንደዚህ ሳይሆን በዛ እኔ ችግር ውስጥ በገቡበት ሰዓት እኔ ሰፖርት ሲያደርገኝ ነበር። አሁን ላይ ግን እኔም ለአብርሽ ለእያንዳንዱ ነገር መፍትሄ ማለት ለእያንዳንዱ የሚያወጧትን ነገር እየተከታተልኩ ኢቨን ቂሊንጦ ዘብጥያ ውስጥ ከታቸዋለሁ። እኔ አብርሽ ውለታ አለብኝ ጋይስ ኦዲየንስ። እዚህ ጋር እንድትረዱኝ የምፈልገው ምንድነው እኔ በዛኛው አካውንቴ እንደዛ ሲሆን ስልኬንና የተለያዩ ንብረቶችን ተወስዶብኝ ነው። በዛ ሰዓት ግን አይዞህ ከጎንህ ነኝ ያለኝ አንድ አብርሽና ኦዲየንስ እናንተ ናችሁ። ቤኪ አይዞህ ተመለስልን ምናምን ምንድነው የምንረዳክ ስልክ ነው ወይ ምንድነው ምናምን ስትሉኝ ለነበራችሁ በጣም አመሰግናለሁ ከልብ። በቴሌግራም በዋትስአፕ ምናምን ስታወሩኝ የነበራችሁ በጣም ከልብ አመሰግናለሁ። አሁን በኋላ ግን እኔም የአብርሽ ውለታ አለብኝ። እያንዳንዷን ነገር እየተከታተልኩና ስለ አብርሽ እያንዳንዷን ነገር እየተከታተልኩ እናንተ አደርሳለሁ። አሁን ሩታ ያንቺ የምታረጊያት በፍቅር እምቢ ስልሽ በግዴታ የምታረጊያት ነገር ዋጋ ታስከፍልሻለች። ቅንጣት ነገር ላንቺ አልተውሽም። እያንዳንዷን ነገር ዋጋ አስከፍልሻለሁ። ይሄን እያወቅሽበት እንድትገኝ እፈልጋለሁ። ገባሽ አይደለ? አንቺ ኮተታም ስለሆንሽ ነው። እሱ በፍቅር አንድ ሴት ልጅ በፍቅር ማሸነፍ ነው እንጂ አንቺ ወልዷል የት ሄድብሻል? አንቺ ማትረቢ የሆነሽ ሹጢያም ለቃቃሚ ስለሆንሽ ነው እንጂ እና
በዛ ሀብልና የተለያዩ ነገሮች እያረግሽበት ኢቭን መጠጥ ቤት የተለያዩ ነገሮች ከምትሄጂ እግዚአብሔርን ደፋ ብለሽ ጸሎት አታረጊ? እኔ እውነት በምታረጊ ነገር በጣም እያሳፈርሽኝና በጣም እያስጠላሽኝ ነው። በነገው ሊቀ መላእክት ይሻለሁ። እባክሽ ሩታ፣ እባክሽ አብርሽን ተፋችው። እባክህ በነገ ሊቀ መላእክት ይሻለሁ። እባክህ ኤፍሬም፣ እባክህ አብርሽን ተፋታው። አንተ ይሄ የምታገኘው ፍርፋሪና እባክህ የምታገኛት ገንዘብ ለአንተ ምንም አይደለም። እኛ ዋተን እንሰጣለን። እባክህ ፍታው። ተው በእናትህ። ምንድን ነው የፈለግከው? ሩታ በምከፍልህ ሽርፍራፊ ገንዘብ የአብርሽ ህይወት መበጥበጥ አለበት? እባክህ ልለምንህ። ይሄ ነገር ነገ አንተ ዋጋ ያስከፍልሃል። ገባህ አይደል? ኤኒዌይስ ብቻ እኔ ዛሬ ለምኛለሁ። ከዚህ በኋላ ግን አልታከስም እና ውድ የቤኪ ቤተሰቦቼ እና ወዳችኋለሁ፣ አከብራችኋለሁ። ሁላችሁም ይህን ቻናል ሰብስክራይብ እያደረጋችሁ እኔንም ሰፖርት እንድታደርጉኝና እያንዳንዱ ነገሮች እኔም ለእናንተ እንዳደርስ በትህትና ጠይቃለሁ። ሰላማችሁ ብዝት ብሎ ትርፍ ይበልልኝ፣ እንደ አሸን ብዝት ይበልልኝ፣ እንደ አሸዋ ብዝት ይበልልኝ። ሁሌም ለእናንተ መመኘው ለእኔ እንድመለስና ለእኔ ጸሎት ስታደርጉልኝ ለነበራችሁ እኔ ደግሞ ለእናንተ መመኝላችሁ እንደ ሰማይ ያለ ርቀት እንደ ኮከብ ያለ ብዛት እንደ ጨረቃ ድምቀት ሰላምና ጤና ተመኘሁላችሁ። ባይ ባይ። እወዳቸዋለሁ። አብርሽ ያለበትን ደግሞ ሁኔታ ተከታትዬ እንግዲህ ለእናንተ አሳያለሁ። እወዳቸዋለሁ።